የትግራይ ጊዜያዊ አስተዳደር በክልሉ በጸጥታ ኃይሎች ስም እየተንቀሳቀሱ ባሉ አካላት የፕሪቶሪያ ውል ሲፈርስና የትግራይ ሕዝብ ወደ ዳግም ጥፋት ሲገባ ዝም ተብሎ መታየት የለበትም አለ። የፌዴራል መንግስት እነዚህ አካላት የትግራይ ሕዝብንም ሆነ ጊዜያዊ አስተዳደሩን የማይወክሉ መሆኑን ተገንዝቦ አስፈላጊውን ድጋፍ ማድረግ አለበትም ብሏል። ጊዜያዊ አስተዳደሩ ይህን ያለው በትግራይ ክልል ያለውን ወቅታዊ ሁኔታ በተመለከተ ዛሬ ረቡዕ መጋቢት 3 2017 ባወጣው መግለጫ ነው። አስተዳደሩ በዚሁ መግለጫው በጥር ወር አጋማሽ ከተደረገው የትግራይ ሰራዊት ከፍተኛ አዛዦች ስብሰባ ወዲህ የተከሰቱ ጉዳዮችን ዘርዝሯል። አስተዳደሩ ወንጀለኛ ከሚለው ቡድን ጋር ወግነዋል ያላቸው የሰሜን ምስራቅና የደቡብ ግንባር ሰራዊት አዛዦችን ህገወጥ ተግባራትን ከሰሞኑ ሲፈጽሙ መቆየታቸውንም ገልጿል። እነዚህ ህገወጥ ድርጊቶች እና አደገኛ አካሄዶች እንዲቆሙ ለትግራይ ሰራዊት ዋና አዛዥ ባለፈው የካቲት ወር መጨረሻ ትዕዛዝ ቢሰጥም ይህን ሳይሆን ቀርቶ የጥፋት ተግባራቱ ወደ ከፋ ሁኔታ መሸጋገራቸውን ጊዜያዊ አስተዳደሩ በመግለጫው ላይ አመላክቷል። ይህን ተከትሎም በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች መቀጠላቸውን ጊዜያዊ አስተዳደሩም አስታውቋል። ጊዜያዊ አስተዳደሩ ይህን ከማለቱ አስቀድሞ መግለጫ ያወጣው የደቡብ ምስራቅ ዞን አስተዳደር ትላንት ማክሰኞ አመሻሽ ላይ በአዲ ጉዶም ከተማ ነዋሪዎች ላይ በተከፈተ ተኩስ 4 ሰዎች በከባድ ሲቆስሉ በርካቶች ደግሞ ቀላል ጉዳት እንደደረሰባቸው አስታውቆ ነበር። የዞኑ አስተዳደር በዚሁ መግለጫ በትላንትናው ዕለት ከአዲ ጉዶም ከተማና ከሳምራ ወረዳ 9 አመራሮችን ወዳልታወቀ ቦታ ታፍነው መወሰዳቸውንም ገልጿል። ከዞኑ አስተዳደር በኋላ የወጣው የጊዜያዊ አስተዳደሩ መግለጫም በትግራይ ከላይ እስከታች መንግስት ለማፍረስ የሚደረጉ ተግባራት በከፋ ደረጃ ተጠናክረው ቀጥለዋል ሲል አጽንኦትም ሰጥቷል። የትግራይ ሰራዊት ከፍተኛ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስና የፕሪቶሪያ ውል እንዲጣስ በማድረግ የትግራይ ህዝብን ወደ ዳግም ጥፋት እያስገቡት ነው ሲልም የክልሉ ጊዜያዊ አስተዳደር በመግለጫ ወንጅሏል። የፕሪቶሪያው ውል ሲፈርስና የትግራይ ህዝብ ወደ ዳግም ጥፋት ሲገባ ዝም ተብሎ መታየት የለበትም ሲልም ጊዜያዊ አስተዳደሩ ለፌዴራል መንግስት መልእክት አስተላልፏል። በትግራይ ክልል በጸጥታ ኃይሎች ስም የሚንቀሳቀሱ አካላት የአንድ ኋላ ቀር እና ወንጀለኛ ቡድን ተላላኪ መሆናቸውንም የፌዴራል መንግስት መገንዘብ እንዳለበት ጊዜያዊ አስተዳደሩ በመግለጫው ላይ አጽንኦት ሰጥቷል። እነዚህ ኃይሎች የትግራይ ህዝብንም ሆነ ጊዜያዊ አስተዳደርን የማይወክሉ መሆናቸውንም የፌዴራል መንግስት ሊረዳ እንደሚገባም አመላክቷል። የፌዴራል መንግስት የትግራይ ክልል ያለውን አሳሳቢ የጸጥታ ሁኔታ በመረዳት አስፈላጊውን ድጋፍ ማድረግ አለበት ሲልም ጊዜያዊ አስተዳደሩ በመግለጫው አሳስቧል። እነዚህ አካላት ወንጀሎቻቸውን ለመከላከል የፕሪቶሪያ ውልን እያፈረሱ ነው ሲልም የከሰሰው ጊዜያዊ አስተዳደሩ የዓለም ማህበረሰብ በተመሳሳይ ሁኔታ አስፈላጊውን ጫና እንዲያደርግም ጥሪ አቅርበዋል። ይህ ሳይሆን ከቀረ ግን የትግራይ ህዝብ ሊወጣበት ወደማይችለው ሌላ ዙር ጥፋት እንደሚገባ መላው ህዝባችን ሊገነዘብ ይገባል ሲል የትግራይ ክልል ጊዜያዊ አስተዳደር በመግለጫ ማጠቃለያ ላይ አስጠንቅቋል። በትግራይ ክልል ያለው ወቅታዊ ሁኔታ የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ 3 ከፍተኛ የሰራዊት አዛዦችን ማገዳቸውን ተከትሎ ከፍ ወዳለ ውጥረትም ተሸጋግሯል። ይህንን የአቶ ጌታቸው ረዳን እርምጃ የጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ እንዲሁም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ በየፊናቸው ተቃውመውታል። የክልሉ ሰላምና ጸጥታ ቢሮ በትላንትናው ዕለት ባወጣው መግለጫ የአቶ ጌታቸውን እርምጃ የተቋሙን አሰራር ያልተከተለ ያልሰቀለን የሚያወርድና የተናጠለ እርምጃ በመሆኑ የተቀባይነት እንደሌለው አስታውቆ ነበር። የሰራዊት አዛዦቹ እግድ ወንጀልና ወንጀለኞችን ለመከላከልና ለመቆጣጠር እየተደረገ ያለውን ጥረት ወደኋላ የሚመለስ ስለሆነ በአስቸኳይ እንዲቆም የክልሉ ሰላምና ጸጥታ ቢሮ በዚሁ መግለጫ ጠይቋል። በዶክተር ደብረጽዮን የሚመራው የህወሓት ጎራ በበኩሉ የ3 ሰራዊት አዛዦችን እግድ ብሔራዊ ክህደትና አሻጥር ሲል ጠርቶታል። በዶክተር ደብረጽዮን የሚመራው ህወሓት ከትላንትና በስቲያ ሌሊት ባወጣው መግለጫ በዚህ ወሳኝ ወቅት የሰራዊት ግንባር አዛዦችን አግጃለሁ ማለት ሆን ተብሎ ተጋላጭነት እንዲጨምር ለማድረግ የትግራይ ህዝብን ሉዓላዊነትና ደህንነት አደጋ ላይ እንዲወድቅ ለማድረግ ያለው ክህደት ነው ሲል የአቶ ጌታቸው እርምጃ ነቅፏል። በተያያዘ ዜና የኤርትራ መንግስት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ጻድቃን ገብረትንሳኤን የጦርነት ሰባቂነት አጀንዳ አቀንቃኝ ናቸው በማለት በቃል አቀባዩ የማነ ገብረ መስቀል በኩል ከሷል። ጀነራል ጻድቃን ሁለቱ ሀገሮች ጦርነት ውስጥ ለመግባት የመጨረሻው ምዕራፍ ላይ ደርሰዋል ማለታቸውን የጦርነት አጀንዳ አራማጅነታቸውን ያሳያል በማለት የማነ ወንጅለዋል። ጀነራል ጻድቃን ኢትዮጵያ አሰብ ወደብን በኃይል መያዝ አለባት የሚል አቋም ከድሮ ጀምሮ በማንጸባረቅ ይታወቁ ነበር ያሉት የማነ አሁን ግን የሰላም አቀንቃኝ መስለው መታየት ይፈልጋሉ በማለትም ተችተዋል። የማነን ትችት የሰነዘሩት ጀነራል ጻድቃን በኢትዮጵያና በኤርትራ መካከል ጦርነት መቀስቀሱ አይቀሬ መሆኑን ሰሞኑን በጻፉት ጽሑፍ ካስጠነቀቁ በኋላ ነው። ለገዢው ፓርቲ ማጠናከሪያ በመንግስት ተቋማት የሚደረገው የገንዘብ ማሰባሰቢያ አስቸኳይ እንዲቆም ኢዜማ ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከመንግስት ተቋማት አገልግሎት ጋር በተያያዘ ለገዢው ብልጽግና ፓርቲ ማጠናከሪያ የሚደረግ የገንዘብ ማሰባሰቢያ በአስቸኳይ ያስቆም ዘንድ ለኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ አቀረበ። ምርጫ ቦርድ በገዢው ፓርቲው ላይ የሚወሰደውን እርምት እርምጃ ለህዝብ በግልጽ እንዲያሳውቅም ፓርቲው ጠይቋል። ኢዜማ ትላንት ባወጣው መግለጫ ብልጽግና ፓርቲ ባለፈው ጥር ወር መጨረሻ ባካሄደው ጠቅላላ ጉባኤ ካሳለፋቸው ውሳኔዎች አንዱ
ፓርቲውን ማጠናከር እንደነበር አስታውሷል። ይህን ተከትሎ ዜጎች በውድም ሆነ በግድ የፓርቲ ማጠናከሪያ እንዲያወጡ እየተደረገ መሆኑንም ኢዜማ ባሰባሰባቸው ማስረጃዎች ለማወቅ መቻሉን ገልጿል። በማንኛውም ፓርቲ ያልታቀፉ ግለሰቦች ብልጽግና ፓርቲን ጨምሮ ለየትኛውም ድርጅትና በፈቃደኝነት የፈለጉትን ድጋፍ ማድረግ መብት እንዳላቸው እንደሚገነዘብ ኢዜማ አመላክቷል። ሆኖም ለገዢው ፓርቲ ማጠናከሪያ ገንዘብ እንዲያወጡ እየተገደዱ ያሉ ዜጎች በተለይ የመንግስት ተቋማት ጉዳዮች ለማስፈጸም በሚንቀሳቀሱበት ወቅት እንደሆነ ኢዜማ በመግለጫው አብራርቷል። ዜጎች አገልግሎትን ለማግኘት በሚሄዱባቸው መንግስታዊ ተቋማት ይህን ተግባር መፈጸም በፍጹም ህገወጥ ተግባር ነው ሲልም ተቃዋሚ ፓርቲው ነቅፏል። ብልጽግና ፓርቲ አባላቱ ካልሆኑ ዜጎች ከመንግስት ተቋማት አገልግሎት ጋር የይዞ መዋጮ ማሰባሰብ ምንም አይነት የህግም ሆነ የሞራል መሰረት የለውም ሲልም ተችቷል። አድማጭ ተመልካቾቻችን የዛሬው የኢትሼር መረጃ ይህን ይመስል ነበር። ሁሌ ትኩስና ትክክለኛ መረጃ እንዲደርሳችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ለሁሉም፣ ቸር እንሰንብት።